አዶናይ ይባላለው። ሰሞኑን ሰግጥ ፈምስ በሚለው የሀበሻ ምድር ከጫፍ እስከ ጫፍ ያንጫጫው ከፊሉ ጀለስ የመጪው አራዳ ነው ሲሉ፣ ከፊሉ ደግሞ ምንም ያላስመሰለ እውነተኛው ኢትዮጵያው ነው ያሉለት የኖቲፊኬሽን ስትሬንጀር ሴቲንግስ ፊት አውራሪዎች ሜላትና ማሪቆስ ያልቀሩ እነ ዲቻ ቦይስ በእውቅና ጥል ስር ያፈመሰ የሰግጥ ፈምስ ተንቃኛቃኝ እና የክሬቲቭ አዋርድ እጩ ጓዳ አዶናይ ለኛ ለኢትዮጵያውያን ቅንጦት ለሱ ደግሞ ኖርማል ከሆኑት ሀብታም ቤተሰቦች መቀሌ ተወልዶ ከሀብታም ቤተሰቦች ቢመጣም በቀድሞ ላይፉ የመጪው ዲፕሬሽን እና ሴጋ መምታት የገደለው ማንነቱ ትተው ዛሬ ላይፉን ቀይሮ ብዙዎች ሰሞኑን ያነሱለት በሴክሬታሪ ጋር እስከ መንቀሳቀስ የደረሰው አዶናይ በዩቲዩብ ከ90 ሺህ ተከታይ ይዞ በቲክቶክ ደግሞ ከ3 ሚሊዮን ቤተሰቦች በፍጥነት ማፍራት የቻለ ብዙዎች ከጽቤው ጀርባው ባለ ባይረዱም እሱ ግን በድብርትና በሴጋ መምታት የሚዋኘው አብዛኛው የኢትዮጵያ ወጣት እየናቀው ነው የሚለው በአዶናይ ጉዳይ ከፊሎች በግልጽ አስተምሮናል ሲሉ፣ ከፊሎች ደግሞ በህሜታ ስሙ እያጠፉት ይገኛሉ። እሱ ላይ ላሉ ወጣቶች ደግሞ ማውጫው መንገድ አሳይተዋል ያሉበት ብዙዎች ደግሞ አሉት። 3 ሚሊዮን እየቆረጥኩት ነው። ያ ቲክቶክ 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 የታባተ